የግብጽና የሳውዲ የቀይ ባህር ላይ ወታደራዊ ልምምድና የኡጋንዳው ፕሬዝዳንት ዛቻ ስለ ባህር በር፣ የትግራይ ኃይሎች በአፋር ክልል የገጠማቸው ተቃውሞ፣ ሩሲያ በዩክሬንና እንግሊዝ አማካኝነት የጦር ጀቷንና ሚሳይሏን ለመጥለፍ የተሸረበውን ሴራ እንዴት አከሸፈች የሚሉና ሌሎች ጉዳዮችንም ይዘናል። ጤና ይስጥልን። ይህ የአይኒውስ ኢትዮጵያ ዕለታዊ ዜና ነው። ከኛ ጋር ይቆዩ። ግብጽና ሳውዲ አረቢያን ጨምሮ 6 ሀገራት በቀይ ባህር ላይ የጋራ ወታደራዊ ልምምድ ማካሄድ ጀመሩ። ግብጽና ሳውዲ አረቢያን ጨምሮ 6 ሀገራትን ያሳተፈው ሬድ ዌቭ 8 የተሰኘ የጋራ የባህር ኃይል ልምምድ በቀይ ባህር ላይ መካሄድ መጀመሩ ተገልጿል። በዚህ የጋራ ልምምድ ላይ ከግብጽና ሳውዲ አረቢያ በተጨማሪ የዮርዳኖስ፣ የሱዳን፣ የየመን፣ የጅቡቲ ባህር ኃይሎች እየተሳተፉ መሆኑ ተገልጿል። የግብጽ መከላከያ ኃይል ቃል አቀባይ ልምምዱ በጋራ ወታደራዊ ዘመቻዎችን ማቀድና መፈጸም የሚያካትት ሲሆን ለበርካታ ቀናትም የሚቀጥል ይሆናል ብለዋል። ይህ ወታደራዊ ልምምድ የተካሄደው ኢትዮጵያ የቀይ ባህር መዳረሻ ለማግኘት ከፍተኛ ዲፕሎማሲያዊና ፖለቲካዊ እንቅስቃሴ እያደረገች ባለችበት ወሳኝ ወቅት በመሆኑ ሁኔታውን በዓለም አቀፍ ተንታኞች ዘንድ ልዩ ትኩረት እንዲያገኝ አድርጎታል። የኢትዮጵያ መንግስት የቀይ ባህር ወደብ ጥያቄ የህልውና ጉዳይ መሆኑን በተደጋጋሚ መግለጹ በተለይ በግብጽና በሌሎች የባህር በር ባለቤት ሀገራት ዘንድ ከፍተኛ ስጋትና ዲፕሎማሲያዊ ውጥረት መፍጠሩ ይታወቃል። የኡጋንዳው ፕሬዝዳንት ሀገራቸውን ጨምሮ የባህር በር የተዘጋባቸው የአፍሪካ ሀገራት ጦርነት ሊያስነሱ እንደሚችሉ አስጠነቀቁ። ፕሬዝዳንት ሙሴቪኒ የኡጋንዳና ሌሎች ባህር በር የሌላቸው የአፍሪካ ሀገራት ለንግድና ለስትራቴጂያዊ መከላከያ ወሳኝ የሆነውን የህንድ ውቅያኖስ መዳረሻቸው ከተዘጋባቸው ወደፊት ጦርነት ሊያስነሳ እንደሚችል አስጠንቅቀዋል። ፕሬዝዳንቱ የሬዲዮ ውይይት መድረክ ላይ ሲናገሩ አንድ ሀገር ባህር በር ላይ ልዩ ባለቤትነት የመጠየቅ ሐሳብን እብደት ሲሉ ገልጸውታል። የምስራቅ አፍሪካ ሀገራት ለጋራ ደህንነትና ለጋራ ብልጽግና የፖለቲካና የኢኮኖሚ ውህደትን እንዲያፋጥኑ አሳስበዋል። በአፍሪካ ያለው የፖለቲካ አደረጃጀት እምብዛም ምክንያታዊ አይደለም። አንዳንድ ሀገሮች ለኢኮኖሚያዊ ዓላማም ሆነ ለመከላከያ ዓላማ ባህር መውጫ የላቸውም። ይህ አግባብ አይደለም ብለዋል። ፕሬዝዳንቱ አንዳንድ የባህር ዳርቻ ሀገሮች ያላቸውን የራስ ወዳድ አስተሳሰብ ብለው በጠሩት ነገር ቅር መሰኘታቸውን ገልጸው ውቅያኖሶችና ወደቦች አህጉሪቱን ማገልገል እንዳለባቸው ተናግረዋል። ዩጋንዳ በየብስ ተከባለች። የእኔ ውቅያኖስ የት ነው ያለው? የእኔ ውቅያኖስ የህንድ ውቅያኖስ ነው። እኔም መብት አለኝ። የባህር ዳርቻ ላይ ላሉት ብቻ ነው ማለት እብደት ነው ብለዋል። ይህንን አለማመጣጠን በክልላዊ አንድነትና ትብብር ማስተካከል አለመቻል ለወደፊት ግጭት መሰረት ሊጥል እንደሚችልም አስጠንቅቀዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ የአርሲው ግድያ አንድን ሃይማኖትና ብሔር ትኩረት ያደረገ አይደለም አለ። ጉባኤው በኦሮሚያ ክልል አርሲ ዞን የተፈጸመውን ጥቃት ዙሪያ ያሰማራው አጣሪ ኮሚቴ የደረሰበትን የመጀመሪያ ደረጃ ሪፖርት ይፋ አድርጓል። የአጣሪ ኮሚቴው ሰብሳቢ መላከ ሰላም ዳዊት ያሬድ የመጀመሪያ ሪፖርቱን አስመልክቶ በሰጡት ማብራሪያ ቡድኑ ከጥቅምት 25 እስከ 30 ድረስ በአርሲ ዞን የሚገኙ ጉና፣ ሲርካ፣ መርቲና ቁልአቤ ወረዳዎች ተገኝቶ ጥናት ማድረጉን አስታውቋል። ኮሚቴው በዚህ መጀመሪያ ሲል በጠራው ሪፖርቱ በተገኘው ውጤት በጉና ወረዳ ኖኖ ጃዊ ቀበሌ ገበሬ ማህበር የሰው ህይወት መጥፋቱን፣ የንብረት መውደምና እገታ መፈጸሙን አረጋግጫለሁ ብሏል። ክስተቱ ጥቅምት 12 ቀን 2018 ዓ.ም ከቀኑ 8 ሰዓት ታጣቂዎች ህብረተሰቡን በማስገደድ አብረው ምሳ የበሉ ሲሆን በመጨረሻም የመንግስት ጸጥታ ኃይል መምጣቱን ሲያውቁ ሰዎችን አግተው ወስደዋል ይላል ጉባኤው። ጥቅምት 13 ቀን 2018 ዓ.ም ታጣቂዎች ተመልሰው በመምጣት ተጨማሪ ሰዎችን መውሰዳቸውንና በጥቅምት 14 ቀን 2018 ዓ.ም በታገቱት ሰዎች ላይ ግድያ እንደፈጸሙባቸው ኮሚቴው አስታውቋል። ኮሚቴው ከተጎጂ ቤተሰቦች አነጋገርኳቸው ካላቸው የህብረተሰብ ክፍሎች አገኘሁት ባለው ጥቆማ ጥቃቱን የፈጸሙት ራሱን የኦሮሞ ነጻነት ሰራዊት በሚጠራውና መንግስት ሸኔ ሲል በሽብርተኝነት የፈረጀው ቡድንና የፋኖ ኃይሎች ናቸው ሲሉ እንደነገሩት ሲያመላክ፣ ሌሎች ደግሞ ማንነታቸውን የማያውቋቸውና በሌሊት የሚንቀሳቀሱ ምንም አይነት የሃይማኖት መገለጫ የሌላቸው ታጣቂ ቡድኖች ስለመሆናቸው ነግረውኛል ብሏል። ሌላው የችግሩ መፈጠር ተለዋዋጭ ባህሪያት የለውም። በአጠቃላይ ፖለቲካዊ የሚመስሉ ጉዳዮች መኖራቸውን ነው ከማህበረሰቡ ምላሽ ያገኘ ነው። የችግሩ ተጋላጮች አንድ ወገን ላይ ያነጣጠረ ማለትም ብሔር ሃይማኖትን መሰረት ያላደረገ መሆኑንና ሁሉንም ያሳተፈ ማለትም አባገዳዎችን፣ አደስንቄዎችን እንዲሁም ሙስሊሙንም ሆነ የኦርቶዶክስ እምነት ተከታዩን እና ሌሎችንም የክርስትና እምነት ተከታዮችንም ጭምር
የጎዳ ጉዳት መሆኑ ተገልጾልናል። ጥቃት የተፈጸመባቸውና የሞቱት ዜጎችን አስመልክቶ አሃዛዊ መረጃ በቀጣይ በማጣራት ከነ ሙሉ ማንነታቸው ይፋ አድርጋሉ ያለው ኮሚቴው የጥቃቱን መድረስ ተከትሎ በተለያዩ አካላት ሲወጡ የነበሩት መግለጫዎች በስፍራው ካለው መረጃ ጋር ክፍተት ታይቶባቸዋል ባይ ነው። የትግራይ ኃይሎች በመጋሌ ወረዳ የያዟቸውን መንደሮች ለቀው እንዲወጡ የሚጠይቁ ሰላማዊ ሰልፎች በአፋር ክልል የተለያዩ ወረዳዎች ተካሄዱ። የትግራይ የጸጥታ ኃይሎች በአፋር ክልል በመጋሌ ወረዳ ቶንሳ ቀበሌ የከፈቱትን ጥቃት የሚያወግዙና ቡድኑ የያዛቸውን መንደሮች ለቆ እንዲወጣ የሚጠይቁ የተቃውሞ ሰልፎች በተለያዩ የክልሉ አካባቢዎች ላለፉት 2 ቀናት መካሄዳቸውን ነዋሪዎችና አመራሮች ገልጸዋል። ለደህንነታቸው በመስጋት ስማቸውን እንዳይጠቀስ የጠየቁ በመጋሌ ወረዳ ቶንሳ ቀበሌ ነዋሪ የሆኑ አንድ ግለሰብ የህወሓት ታጣቂዎች በመርአ፣ ከርፋቱ፣ ሚልኪ፣ ሚላ፣ ዋርቃና ቀላ ጎቤ መንደሮች ተቆጣጥረው እንደሚገኙ ለአዲስ ስታንዳርድ ገልጸዋል። በዚህም በርካታ ነዋሪዎች ቀያቸውን ለቀው ለመውጣት መገደዳቸውን የገለጹት ነዋሪው በአሁኑ ሰዓት በአብዛኛው መንደሮች ነዋሪዎችን ቀን በጠራራ ፀሐይ፣ ማታ ደግሞ በብርድ ምክንያት ለከፍተኛ ችግር መዳረጋቸውን ገልጸዋል። ይህንን ተከትሎ ነዋሪዎች ሰኞ ህዳር 1 ቀን 2018 ዓ.ም ህወሓት ከያዛቸው ቦታዎች ለቆ እንዲወጣና ተፈናቃዮች ወደ ቦታቸው እንዲመለሱ የሚጠይቁ ሰልፎች መካሄዳቸውን ጠቁመዋል። በአፋር ክልል የሚገኙ አንድ የሰብአዊ እርዳታ ምንጭ ጥቃት መፈጸሙን በመግለጽ በጥቃቱ አብዛኛው ሴቶችና ህጻናት የሆኑ 18000 የሚጠጉ ሰዎች መፈናቀላቸውን ጠቅሰዋል። እርዳታ የማግኘት ተስፋቸውም አነስተኛ መሆኑን ለኤፍፒ ተናግረዋል። ሩሲያ፣ ዩክሬንና እንግሊዝ ኬንዚል ሚሳኤል የጫነውን የጦር ጄቴን ለመጥለፍ ያደረጉትን ሙከራ ከሸፍኳለች። ዩክሬንና እንግሊዝ ኬንዚል ሚሳኤል የጫነውን የጦር ጄት ለመጥለፍ ያደረጉት ሙከራ ማክሸፉን የሩሲያ የፌዴራል ደህንነት አገልግሎት ኤፍኤስቢ አስታውቋል። የሩሲያ ደህንነት አገልግሎት ባወጣው መግለጫ ዩክሬንና እንግሊዝ በጋራ በመሆን ኬንዚል ሚሳኤል የጫነውን የሩሲያ ሚግ 31 ጄት ለመጥለፍ ሙከራ ማድረጋቸውን አስታውቋል። የሩሲያ የፌዴራል ደህንነት አገልግሎት ኤፍኤስቢ እንዳስታወቀው የዩክሬን ወታደራዊ የስለላ አገልግሎትና የእንግሊዝ አስተባባሪዎቹ በጋራ ባካሄዱት ኦፕሬሽን ኬንዚል ሃይፐርሶኒክ ሚሳኤል የታጠቀውን የሩሲያ ሚግ 31 ተዋጊ ጄት ለመያዝ ሙከራ ያደረጉት። የዩክሬን ወታደራዊ ስለላ አገልግሎትና የእንግሊዝ አስተባባሪዎቹ የጦር ጄቱንና ሚሳኤሉን ለመጥለፍ አብራሪዎችን ኢላማ አድርገው የነበረ ሲሆን በዚህም ጠቀም ያለ መደለያ ገንዘብ አቅርበው እንደነበረም ነው አገልግሎቱ ያስታወቀው። በዚህም ዩክሬንና አስተባባሪዎቹ ኬንዚል ሃይፐርሶኒክ የታጠቀውን የሩሲያ ሚግ 31 ተዋጊ ጄት አሳልፈው ከሰጡ $1 ሚሊዮን፣ ወደ ታሰበው ቦታ ካደረሱ ደግሞ $3 ሚሊዮን ለመስጠት ሀሳብ ማቅረባቸውን የተነገረው። ለተመልማዮቹም የምዕራባውያን ዜግነትና በግል የባንክ ሂሳቦች ክፍያ እንደሚፈጸም ቃል ተገብቶላቸው እንደነበረ የስፑትኒክ መረጃ ያሳያል። ኤፍኤስቢ የኪየቭ የትንኮሳ ሙከራ ሊገመቱ የማይችሉ እና ከባድ መዘዞችን ሊያስከትል ይችል እንደነበር አስጠንቅቋል።